ጉዞ ወደ ቀይዋ ፕላኔት ማርስ። ብዙ ባለሙያዎች እኛ ሰዎች በእርግጥ የባዕድ ፍጥረት እንደሆነን ያምናሉ። የሰው ልጅ ህይወት በምድር ላይ እንዳልጀመረ የሚገልጽ ንድፈ ሀሳብ አለ። ይልቁንም በማርስ ላይ እንደጀመረ ይነገራል። ታዲያ ወደ ምድር ምን አስመጣን፣ እንዴት የሚሉ ቁልፍ ጥያቄዎችን እንመለከታለን። በተጨማሪም እውቁ የስፔስ ኤክስ ተቋም ባለቤት ኤለን መስክ ማርስ ቀደም ሲል የሰው ልጅ ግዛት እንደነበረች በግልጽ ባይናገርም፣ ነገር ግን ይህን ሀሳብ በመመርኮዝ ባደረገው ዳሰሳ የማርስ የሙቀት ሁኔታ እንዲሁም ውሃ መገኘቱ ከብዙ ዘመናት በፊት ለሰው ልጅ አመቺ አየር እንደነበረውና ምናልባት በአሁኑ ሰዓት የኤሊያኖች መኖሪያ ሊሆን ይችላል የሚል ሀሳብ አለ። ከዚህም በመነሳት ማርስ በታሪክ ህይወት መስጫ ፕላኔት እንደነበረች ለማመልከት ፍላጎቱ ከፍተኛ ነው። ነገር ግን የጉዳዩንም ሳይንቲስቶች ጥናት እያደረጉበት ይገኛል። ታዲያ በሚቀጥሉት ዓመታት የመስኩ ዋና ትኩረት ማርስን ለሰዎች ሁለተኛ ቤት ማድረግ። ይህ ከሆነና ህልሙ ከተሳካ የሰው ልጅ ወደ ማርስ የሚያደርገው ጉዞ ቅርብ ይመስላል። መቼ የሚለውንና ወደዛ ለመሄድ ምኞት ቢኖራቸው እንኳን በአንድ ሰው ምን ያክል ያስከፍላል የሚሉ አስደናቂና አጓጊ ሀሳቦችን ስለምንመለከት ቪዲዮውን እስከ መጨረሻው መመልከታችሁን እርግጠኛ ሆኑ እያልኩ ወደ ቪዲዮ ማርስ ከፀሐይ አራተኛዋ ፕላኔት ስትሆን ከሜርኩሪ ቀጥላ በፀሐይ ስርዓታችን ሁለተኛዋ ትንሿ ፕላኔት ናት። በብረት የበለጸገው ገጿ ምክንያት ብዙውን ጊዜ ቀይዋ ፕላኔት ትባላለች። 95% ካርቦን ዳይኦክሳይድ፣ 2.7% ናይትሮጅን እና 1.6% አርጎንን ያካተተ ቀጭን ከባቢ አየር አላት። የፕላኔቷ ዲያሜትር 6779 ኪሎ ሜትር ሲሆን ይህም ደግሞ ከምድር ግማሽ ያህላል። የማርስ የስበት ኃይሏን ስንመለከት ደግሞ 3.72 ኪሎ ሜትር ፐር ሰከንድ ሲሆን ካለንበት ምድር አንጻር ብንዘል ወደ መሬት ለመመለስ ብዙ ሰከንዶች ይፈጁታል። የማርስ ቀን ወይም ሶል ለ24 ሰዓት ከ37 ደቂቃዎች የሚቆይ ሲሆን በማርስ ላይ ያለ አንድ ዓመት ደግሞ 687 የምድር ቀናትን ይወስዳል። ፕላኔቷ ከምድር ጋር በሚመሳሰል መልኩ በ5.2 ዲግሪ ዘንግ ላይ ወቅቶችን ታስተናግዳለች። ማርስ ትላልቅ እሳተ ገሞራዎች፣ ጥልቅ ሸለቆዎችና ሰፊ በረሃዎች ያሏት ከምድር ጋር ተቀራራቢ ፕላኔት ናት። በፀሐይ ስርዓት ውስጥ ትልቁ እሳተ ገሞራ የሆነው ኦሎምፐስ ሞንስ 22 ኪሎ ሜትር ከፍታ ያለው ሲሆን ይህም ከኤቨረስት ተራራ በ3 እጥፍ ይበልጣል። ቫልስ ሞሪኒየስ የተባለው ግዙፍ የሸለቆ ስርዓት ደግሞ ከ4000 ኪሎ ሜትር በላይ የሚረዝም ሲሆን እስከ 7 ኪሎ ሜትር ጥልቀትም ይደርሳል። ፕላኔቷ የቀዝቃዛ ውሃና ካርቦን ዳይኦክሳይድን ያካተቱ የዋልታ የበረዶ ክዳኖች መገኛ ናት። ሳይንቲስቶች በጥንት ጊዜያት በማርስ ላይ ፈሳሽ ውሃ እንደነበር የሚያሳዩ ጥንታዊ ወንዝ አልቆችና ሐይቆች መኖራቸውን የሚያሳይ መረጃ አግኝተዋል። ማርስ ፎበስ እና ዲሞስ የሚባሉ ሁለት ትናንሽ ጨረቃዎች ያሏት ሲሆን የተማረኩ አስቴሮይድ እንደሆኑ ይታመናል። ታዲያ የፕላኔቷ ገጽታ ሙቀት በከፍተኛ ሁኔታ ሊለያይ ይችላል። ከዋልታዎቹ ላይ ኔጌቲቭ 105 ዲግሪ ሴልሺየስ ሲሆን ወደ ኢኳቶር ስንሄድ 20 ዲግሪ ሴልሺየስ ይደርሳል። ማርስ ለሳምንታት ወይም ለወራት ሊቆዩ የሚችሉ ዓለም አቀፍ የአቧራ አውሎ ነፋሶችን በተደጋጋሚ ታስተናግዳለች። ሳይንቲስቶች በተለይም በከርሰ ምድር የውሃ ክምችቶች ውስጥ ረቂቅ ተህዋሲያን የመኖር እድል ላይ ፍላጎት አላቸው። ታዲያ እነዚህ መረጃዎች ለማግኘት በርካታ ተልእኮች ማርስን መርምረዋል። ሞሃርተኞች፣ አሳሾችና ተንቀሳቃሽ ተሽከርካሪዎችን ጨምሮ እስካሁን ከተላኩት 6 መርማሪዎች 3ቱ ከምድር ጋር ግንኙነታቸውን ያቋረጡ ሲሆን ሌሎቹ ደግሞ በእንቅስቃሴ ላይ ይገኛሉ። እስቲ እነማን እንደሆኑ ምን እንዳገኙ እንመልከታቸው። እንደ አውሮፓውያን አቆጣጠር በ1976 የቫይኪንግ 1 እና 2 ናሳ በማርስ ላይ ለመጀመሪያ ጊዜ በተሳካ ሁኔታ ያረፈባቸው ተልእኮች ሲሆኑ ቫይኪንግ 1 በክሪስ ፕላቲኒያ፣ ቫይኪንግ 2 በኢትዮጵያ ፕላቲኒያ ላይ አርፈዋል። ሁለቱም ተልእኮች ህይወት ምልክቶችን ለመፈለግ ሙከራዎችን ያደረጉ ሲሆን የማርስን አፈር የፈተሹና የመጀመሪያዎቹን ከፍተኛ ጥራት ያላቸውን የማርስ ገጽታ ምስሎች አንስተው ወደ ምድር የላኩ ናቸው። በአፈር ውስጥ ያልተጠበቀ የኬሚካል እንቅስቃሴ ቢያገኙም ስለ ህይወት ምንም አይነት የሚያሻማ ማስረጃ አልተገኘም። ቫይኪንግ 1 እስከ 1982 እና ቫይኪንግ 2 እስከ 1980 ድረስ የሰሩ ሲሆን ከዚያ በኋላ ሁለቱም የጠፈር መንኮራኩሮች ግንኙነታቸው ተቋርጧል። የቫይኪንግ 1 የጠፈር መንኮራኩር በማርስ ዙሪያ ምህዋር ላይ የሚገኝ ሲሆን ቫይኪንግ 2 ተልእኮውን ካጠናቀቀ በኋላ በማርስ ምድር ላይ ተትቷል። ትክክለኛ ቦታቸው በዘመናዊ የማርስ ፍለጋ ተልእኳቸው እየተጠና ነው። ውርሳቸው የማርስ ጂኦሎጂ እና መኖሪያነትን በተመለከተ ያለውን ወቅታዊ ምርመራ እያነቃቀ ሄዷል። ሁለተኛው የፓስፋይንደር ተልእኮ ሲሆን በ1997 ናሳ ሶጀርነር ሮቨርን በማርስ ላይ በተሳካ ሁኔታ ያደረሰ ነበር። ይህ ደግሞ የሮቦት ሮቨርን የማርስን ገጽታ ለመቃኘት ለመጀመሪያ ጊዜ በተሳካ ሁኔታ ጥቅም ላይ ዋለበት ነበር። ሶጀርነር በአሪስ ቫሊሳ ውስጥ ያሉትን አለቶችና አፈርን በመተንተን በማርስ ላይ ያለፈ ውሃ መኖሩን በተመለከተ ጠቃሚ መረጃዎችን ያቀረበ ሲሆን የማርስን መልክዓ ምድር ምስሎችና ሳይንሳዊ መለኪያዎች ወደ ምድር ልኳል። ለ83 ቀናት በተሳካ ሁኔታ ከተጓዘ በኋላ የፓስፋይንደር ላንደር እና ሶጀርነር ተልእኮ በሴፕቴምበር 1997
ከምድር ጋር ግንኙነቱን አቋርጧል። የፓስፋይንደር የጠፈር መንኮራኩር ትክክለኛ ቦታ እስካሁን አልታወቀም። ነገር ግን ሮቨሮች ሌሎች ፕላኔቶችን በብቃት መቃኘት እንደሚችሉ ያረጋገጠ ነበር። ሶስተኛው የስፒሪት እና ኦፖርቹኒቲ ተልእኮዎች ከ2004 እስከ 2018 ሲሆን ናሳ በማርስ ላይ ለመቃኘት ያስጀመራቸው መንታ ሮቨሮች ነበሩ። ስፒሪት በጎሴፍ ክሬተር እና ኦፖርቹኒቲ በሜሪዲያን ፕላንም ላይ ስፒሪት ጥንታዊ ውሃ መኖሩን የሚያሳይ ማስረጃ ያገኘ ሲሆን በ2010 ግንኙነቱ ከመቋረጡ በፊት ያለፈ የእሳተ ገሞራ እንቅስቃሴ ምልክቶችን አግኝቷል። ኦፖርቹኒቲ ደግሞ ሰፋፊ ቦታዎችን በመቃኘት ጥንታዊ ድንጋይ ቅርጾችና የማዕድን ክምችቶች ጨምሮ ያለፈ ውሃ መኖሩን የሚያሳይ ተጨማሪ ማስረጃን አግኝቷል። ይህም ተልእኮ በ2018 በትልቅ የአቧራ አውሎ ንፋስ እስኪያበቃ ድረስ ነበር። ሁለቱም ሮቨሮች ስለ ማርስ ጂኦሎጂካል ታሪክና ህይወትን የመደገፍ አቅም ያለንን ግንዛቤ በእጅጉ አስፍተዋል። በአሁኑ ጊዜ ስፒሪትና ኦፖርቹኒቲ ተልእኮ አብቅቷል። ነገር ግን ግኝቶቻቸው ወቅታዊ የማርስ ፍለጋን ማነቃቃታቸውን ቀጠሉ። ይህን ተከትሎ የኪሪዮሲቲ ሮቨር ከ2012 እስካሁን የናሳ የማርስ ሳይንስ ላቦራቶሪ ተልእኮ አካል በመሆን የማርስ ጋሌ ክሬተርን በመቃኘት ላይ ይገኛል። ዋና ዓላማዎቹ የማርስን መኖሪያነት መገምገም፣ የአየር ንብረቱንና ጂኦሎጂውን እና ኦርጋኒክ ሞለኪውሎችን መፈለግ ናቸው። ኪሪዮሲቲ ጂኦሎጂካል እንቅስቃሴ ሊያመለክት የሚችል ወቅታዊ የሚቴል ልዩነቶችን መመልከት የመሳሰሉ ጠቃሚ ግኝቶችን አድርጓል። በአሁኑ ጊዜ ኪሪዮሲቲ በማርስ ላይ መስራቱን ቀጥሏል። ጠቃሚ መረጃዎችን ወደ ምድር በመላክና በሳይንሳዊ ውጤት ረገድ በጣም ስኬታማ ከሆኑ ሮቨሮች አንዱ ነው። ታዲያ በአሁኑ ሰዓት በጋሊ ክሬተር ውስጥ ያለውን ሰልፊት የበዛበት ክልል እየቃኘ ይገኛል። እዛም የፕላኔቷን ጥንታዊ ታሪክና ህይወትን የመደገፍ አቅሟን እየመረመረ ነው። አራተኛው 2018 ላይ ተልእኮ እስካሁን በስራ ላይ የሚገኘው ኢንሳይት ተልእኮ ሲሆን የማርስን ውስጣዊ ክፍል በተለይም የመሬትን መንቀጥቀጥ እንቅስቃሴውን፣ የሙቀት ፍሰቱንና የፕላኔቷን አወቃቀር ለማጥናት የተነደፈ ነው። የኢንሳይት የመሬት መንቀጥቀጥ መለኪያ የማርስን መንቀጥቀጥ ፈልጎ የፕላኔቷን ውስጣዊ መዋቅር በተመለከተ ጠቃሚ መረጃዎችን በማቅረብ ማርስ ጂኦሎጂካዊ እንቅስቃሴ እንዳላት አረጋግጧል። ተልእኮ የማርስን ውስጣዊ የሙቀት መጠን በማጥናት የሙቀት ፍሰትና የአካል ባህሪያት ፓኬጅ HP3 በተሳካ ሁኔታ አሰማርቷል። ምንም እንኳን በማሰማራት ላይ ችግሮች ቢገጥሙትም በአሁኑ ጊዜ ኢንሳይት በማርስ ላይ ከሚገኘው የኤልሲኒየም ፕላቲኒየም ክልል መረጃዎችን መላክና መስራቱን ቀጥሏል። እዛም የፕላኔቱን ጂኦሎጂካል ታሪክና ለወደፊት ፍለጋ ያለውን አቅም በተመለከተ ግንዛቤዎችን ለማቅረብ እየሰራ ነው። ይሁን እንጂ በፀሐይ ፓናሎችና በአቧራ ክምችቶች ምክንያት የኃይል መጠኑ ቀስ በቀስ እየቀነሰ ነው። ለዛም ነው የፐርሲቨረንስ ሮቨር በ2001 የናሳ ተልእኮ ይዞ በማርስ ላይ ያለውን ጄዘር ክሬተርን ለመቃኘት የጥንት ህይወት ምልክቶችን ለመፈለግ ለወደፊት ተልእኮች የድንጋይና የአፈር ናሙናዎችን ለመሰብሰብና አዳዲስ ቴክኖሎጂዎችን ለመፈተሽ የተጓዘው። ታዲያ ፐርሲቨረንስ የጥንታዊ ወንዝ ዴልታ ማስረጃን አግኝቷል እና ወደፊት በሚደረጉ ተልእኮች ወደ ምድር የሚመለሱ ናሙናዎችን በብቃት እየሰበሰበ ይገኛል። በተጨማሪም በሌላ ፕላኔት ላይ መጀመሪያ ኃይል ያለው በረራ ያደረገውንና ከዚያ ጊዜ ጀምሮ በርካታ ስኬታማ በረራዎችን ያጠናቀቀውን ኢንጂኒቲ ሄሊኮፕተር በውስጡ ይዟል። ይህም በማርስ ላይ የአየር ፍለጋ አዋጭነትን አረጋግጧል። በአሁኑ ጊዜ ፐርሲቨረንስ በጄዘር ክሬተር ውስጥ ፍለጋውን ቀጥሏል። ኢንጂኒቲ ደግሞ የመሬቱን አቀማመጡን ለመቃኘት ተጨማሪ በረራዎችን በማድረግ አቅሙን ማሳየት ቀጥሏል። ታዲያ እኚሁን የምርመራ በረራዎች መግረፍ የጀመሩት ከአንድ ንድፈ ሀሳብ ነበረ። ስንቶቻችሁ ስለ ማርስ ቲዮሪ ታውቃላችሁ? ይህ በጣም አስደናቂና አስፈሪ ታሪክ ነው። ማርስ ቀደም ሲል የበለጸገ ስልጣኔ ምናልባትም የቅድመ አያቶቻችን መኖሪያ እንደነበረች የሚጠቁም ንድፈ ሀሳብ አለ። ብዙ ባለሙያዎች ሰዎች በእርግጥ የባዕድ ፍጥረታት እንደሆነ ያምናሉ። የሰው ልጅ ህይወት በምድር ላይ እንዳልጀመረ የሚገልጹ ናቸው። ይልቁንም በማርስ ላይ እንደጀመረ ይነገራል። ነገር ግን አንድ አሰቃቂ ነገር ተከስቶ ከሌላ ፕላኔት ማለትም ከምድር ላይ ጥገኝነት ለማግኘት እንዲሸሹ አስገድዷቸዋል። በዚህ ንድፈ ሀሳብ ሌላው ምስክርነት ደግሞ የማርስ ሲዶኒያ ክልል ግልጽ በሆነ መልኩ ጥንታዊ ባዕድ ከተማ ነበር። በክልሉ ውስጥ ባሉት በርካታ ሐውልቶች ይህ ግልጽ ነው። ከነዚህ ሐውልቶች በተጨማሪ የማርስ አጠቃላይ ገጽታ ዜሮን በሚባል ንጥረ ነገር ተሸፍኗል። ይህ ንጥረ ነገር በተፈጥሮ አይገኝም። የኒውክሌር መሳሪያዎች ስናፈነዳ ብቻ ነው የሚከሰተው። በማርስ ላይ ሌሎች ብዙ ንጥረ ነገሮችም አሉ። ይህም ጥንታዊ የኒውክሌር ጦርነትን የሚያመለክቱ ናቸው። ከኛ የተደበቀ ታሪክ ነው። እናም ያ ታሪክ ሊደገም የታቀደ ሊሆን ይችላል። የኒውክሌር ጦርነቱ ከተካሄደ በኋላ ማርስ ለመኖር የማያመች ሆነች። ልክ እንዳሁኑ ስልጣኔያችን ጥቂት የተመረጡ የሊቃን ቤተሰቦች ብቻ ወደ ምድር አመለጡ። ይህ የማርስ ስልጣኔ ለጠፈር ጉዞ በቂ እውቀትና ቴክኖሎጂ ነበር። ነገር ግን እጅግ ሀብታም የሆኑ ሊቃን ብቻ የጠፈር መርከቦች ነበሯቸው። በማርስ ላይ መጀመሪያ ኒውክሌር ቦምብ ከመፈንዳቱ በፊት እነዚህ ሊቃን አመለጡ። ሌሎች ሰዎች ደግሞ በአቧራ ውስጥ እንዲጠፉ ትተዋቸዋል። የእነዚህ የላቁ ፍጥረታት ወደ ምድር መምጣት እንደ ታላቁ ፒራሚዶች፣ በጥንት ጊዜ የነበሩ ቴክኖሎጂዎች፣ ጥንታዊ ጽሑፎችና ስቶኔጅ ያሉ ብዙ ጥንታዊ እንግዳ ነገሮችን ያብራራል። ሆኖም እነዚህ ሊቃን ህዝቡ እውነተኛ ታሪክ እንዲያውቅ አይፈልጉም። ህዝቡን ማስፈራራትም አይፈልጉም። ምክንያቱም እውነቱ ታሪክ ራሱን ይደግማል።
ወደ ቀጣዩ ኒውክሌር ጦርነት ስንቃረብ የእነዚሁ ልሂቃን ዘሮች ለቀጣዩ ዳግም ማስጀመር እየተዘጋጁ ነው። ይህን ፕላኔት ጥሎ ሌላ ፕላኔት ለመያዝ እቅድ አላቸው። ለዚህም ነው ኤለን መስክ በሱ ኩባንያ በሆነው ስፔስኤክስ የሰው ልጅ ትልቁን ጀብዱ እየመራ የሚገኘው የማርስ ቀኝ ግዛት። One is kind of a defensive reason that, like, if something bad were to happen to Earth, it could be like a meteor, like whatever destroyed the dinosaurs, super volcanoes, could be World War III, like we could just like nuke each other to death or something, and then it would be good to have a second planet where civilization isn't wiped out. ለዘመናት ሰዎች ወደ ከዋክብት እያዩ ከምድር ውጭ ህይወት ይቻል እንደሆነ ሲያስቡ ኑሯል። ዛሬ አንድ ሰው ያንን ወደ እውነት እየቀየረው ነው። ኤለን መስክ የሰው ልጅ በረጅም ጊዜ ለመኖር ብዙ ፕላኔቶች ላይ የምንኖር ዝርያ መሆን እንዳለብን ያምናል። አደጋ በምድር ላይ ያለውን ህይወት ካጠፋ ማርስ የኛ መጠባበቂያ ቤት ልትሆን ትችላለች የሚል ጽኑ ሀሳብ አለው። ታዲያ በዚህ ተልዕኮ እምብርት ላይ ስታርሺፕ ይገኛል። እስካሁን ከተሰሩት ሁሉ በጣም ኃይለኛና ሙሉ በሙሉ እንደገና ጥቅም ላይ የሚውል የጠፈር መንኮራኩር ነው። ይህ መንኮራኩር በውስጡ 2 ክፍሎች አሉ። ስታርሺፕ የላይኛው ክፍል ሰዎችንና ጭነትን ወደ ማርስ የሚወስደው ዋና የጠፈር መንኮራኩር ሲሆን፣ ሱፐር ሄቪ ቡስተሩ ደግሞ ስታርሺፑ ከምድር ስበት ለማምለጥ የሚረዳ ግዙፍ ሮኬት ነው። ሁለቱም 100% እንደገና ጥቅም ላይ የሚውሉ ናቸው። ይህም የጠፈር ጉዞን ከባህላዊ ሮኬቶች በእጅጉ ርካሽ ያደርገዋል። ከ100 በላይ ሰዎችንና ጭነትን ለመሸከም የተነደፈው መንኮራኩር የማርስን ቀኝ ግዛት እውን ለማድረግ ቁልፍ ይሆናል። መስክ በ2030ዎቹ የመጀመሪያ ሰውን የጫነውን የስታርሺፕ ተልዕኮ ወደ ማርስ ለመላክ አቅዷል። ከ2030 በፊት ግን በ20ዎቹ ሰዎች ከመድረሳቸው በፊት ስፔስኤክስ አቅርቦቶችን ለማድረስ መኖሪያዎችን ለመገንባትና የማርስን ሀብት በመጠቀም ነዳጅን ለማምረት የጭነት ተልዕኮችን ይልካል። በአሁኑ ሰዓት ስፔስኤክስ በቴክሳስ በሚገኘው ስታርቤዝ ተቋም የስታርሺፕ ፕሮቶታይፖችን እየሞከረ ነው። ለዛም ነው የስታርሺፕ የመጀመሪያ የምህዋር የበረራ ሙከራ በ2023 የተከናወነው። ተጨማሪ ሙከራዎችም ታቅዷል። እንዲሁም በተጨማሪ ናሳ ወደ ማርስ ከመሄዳችን በፊት ሰዎችን ወደ ጨረቃ ለመመለስ የሚረዳውን በአርቴሚስ ፕሮግራም ላይ ስታርሺፕን መርጧል። ታዲያ እነዚህ የህዋ መርከቦች በእያንዳንዱ ጉዞ እስከ 100 ሰዎች ያጓጉዛሉ። ለረጅም ተልዕኮዎች በምድር ምህዋር ውስጥ የሚገኙ የነዳጅ ማደያዎችን ይጠቀማሉ። እንዲሁም በሳቢቲየር ሂደት ሚቴን እና ኦክሲጅንን ከሲኦቱ እና ውሃ ጋር በመጠቀም በማርስ ላይ ነዳጅን ያመርታሉ። በአጠቃላይ ወደ ማርስ የሚደረግ ጉዞ ከ6 እስከ 9 ወራት ይወስዳል። በጉዞ ወቅት ጠፈርተኞች በራሳቸው በተዘጋጀ አካባቢ ይኖራሉ። እንደ ማይክሮቪስት እና የጠፈር ጨረር ያሉ ተግዳሮቶችን ይጋፈጣሉ። በተጨማሪ ማርስን ቀኝ መግዛት ቀላል አይሆንም። ጠፈርተኞች ከፍተኛ ቅዝቃዜ፣ ገዳይ ጨረር እንዲሁም መገለል ይገጥማቸዋል። ሳይንቲስቶች ከመሬት በታች ያሉ መኖሪያዎች እስከ ጨረር መከላከያዎች ድረስ መፍትሄዎችን እየሰሩ ነው። ተግዳሮቶች ቢኖሩትም ኤለን መስክ ቁርጠኛ ነው። ይህ ነገር በጊዜ ሂደት ከተሳካ ተመራማሪዎች፣ ቤቶች፣ ንግዶች እንዲሁም ትምህርት ቤቶች ያሉት በማርስ ላይ የበለጸገች ከተማን ይመለከታሉ። ታዲያ የስፔስኤክስ ግቡ በ2050 1 ሚሊዮን ሰዎችን ከምድር ላይ በገለልተኝነት ለማኖር፣ ይህንንም ለማድረግ አጠቃላይ ወጪው ከ100 ቢሊዮን ዶላር እስከ 1 ትሪሊዮን ዶላር ሊደርስ ይችላልም ተብሏል። መስክ ወደ ማርስ የሚደረግ ትኬት በመጨረሻም ለእያንዳንዱ ሰው $100,000 ሊሆን እንደሚችል ጠቁሟል። ይህም ለብዙዎች ተመጣጣኝ ያደርገዋል። በአጠቃላይ የኤለን መስክ የማርስ ፕሮጀክት የሳይንስ ልቦለድ ብቻ አይደለም። ስፔስኤክስ እውን ለማድረግ ቴክኖሎጂውን በንቃት እያዳበረ ነው። ተግዳሮቶች ቢቀሩ ማስክ በዚህ ክፍለ ዘመን ራሱን የቻለ የማርስ ከተማ ማሳካት እንደሚቻል ያምናል። ከተሳካ ይህ ከጨረቃ ማረፍ በኋላ በሰው ልጅ ፍለጋ ውስጥ ትልቁ የውሃ ገጠመኝ ሊሆን ይችላል። እስቲ ያስቡት እናንተ እዚህ፣ ዘመዶቻችሁ ሌላኛው ፕላኔት። ኤለን መስክ ጠዋት ከእንቅልፍ ተነስተ የወደፊቱ ጊዜ ድንቅ እንደሚሆን ማሰብ ትፈልጋለህ? የጠፈር ተጓዥ ስልጣኔ መሆን ማለት ይህ ነው ብሎ ይገልጸዋል። ይሳካ ይሆን? ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ እያልኩ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።